ባለፈው ልጅሽ ወደ ውጭ ሀገር ልትሄድ ነው ሲሉ ሰምቼ እሰይ እንኳንም ብዬ ነበር። ተሳካላት? ሄደች አትይኝም? እሰይ 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 እሰይ። የጎረቤትሽ ወግ ላንቺም ደረሰሽ። እሰይ 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 እሰይ። እንደው ነይ ሊቀፍሽ እስቲ። አረ እንኳን ደስ አለሽ። እንደ ጎረቤትሽ ባንቺ አሁንማ በቃ እሷን እኛ በለጥናት እያሉ በሄዱበት እንደ ቡና እየጠጡሽ። አረ እሰይ እሰይ። አረ ወዲያ አረ ወዲያ የሰው ወሬ እንኳን ተሳካላት። እሰይ። አሁንማ ጎረቤትሽ የሰሩትን ቆርቆሮ አንቺም ትሰሪያለሽ ትሰሪያለሽ። መቼ ሄደች? ብር ላይ ካለች ታውቂያለች። እንደ ጎረቤት ሲግጡሽ ሲግጡሽ። አሁንማ ልጅሽ ከሄደች ልጇ ከሄደች ማን ይችላታል? ገና ካሁኑ ልትሄድ ነው እያለች እንደዚህ እየዘለለች እዛ ከሄደችማ ማን ይችላታል እያሉ አንቺ እየዘለሉ ብታይ ምን ቀራቸው? እቃ መስበር። አረ ጉድ! ምነው ሽንቴ ምሪንዳ ካልሆነ አሉሳ። አረ ጉድ! አረ ጉድ! እደውላለች። ደህና ናት፣ በሰላም ደርሳለች። እሰይ እሰይ። እንኳን ዋናው ደህና መሆኗ ነው። እንኳን በሰላም ደረሰችልሽ። እኔማ ተኝቼ ስነሳ ሀሳብ ሆኖብኝ ቀርቶ እሰይ እሰይ። ጠላት ይፈር። አዎ ጠላት ይፈር። ላይ ላይ ለላ። አዎ በሰላም ገብታ ልጄ ደወለች። ልጄ ደውላ እማዬ በሰላም ገብቻለሁ ብላ ስትደውል የመጀመሪያ ቀን ስትደውልማ ሄሎ እማ ስትለኝ የወለደ ያውቀዋል እንዴት እንደሆንኩኝ። በቃ ያለውም አልመሰለኝም። ፈሰስኩኝ። ብቻ በሰላም መድረሷ ነው እንጂ ይሄንን ለሚመጣ ሰው ላከችልኝ። ልጄ እስከምትመጣ ድረስ ቆጥቤ እጠቀመዋለሁ፣ እንዳይቀደድ እንዳይቆሽሽ። አሁን ይሄን ራሱ ላንቺ ለማሳየት ነው ያወጣሁት። ላንቺ እዛ ጓደኛዋ ትመጣ ነበረ፣ ለሷ ላከችልኝ። ይሄን ለብርድ ልበሽ እማ፣ ጧት ስትነሺ ብርድ ነው ብርድ እንዳይነካሽ ብላ ጫማ፣ ካልሲ፣ ይሄንን ፎጣ ላከችልኝ። እድሜዋ ይርዘም፣ የሄደችበት ሁሉ ሰፊ ይሁን። አዎ የሄደችበት ሁሉ ርዝቅ ይክፈትላት። ልጄ እንደዚህኛው ፎጣ ኢመሪ ገና ሳትሄድ ገና ካሁኑ አስደሰተችኝ። ለአባቷ አንድ ጋቢ ተይኝ እስቲ ተይኝ ብቻ አንቺ ምቀኛውን አላህ የያዝልሽ በይ። ዋና እሱ ነው። እንግዲህ የቱን አውርቼ የቱን ልቅ የሆነውም ሲሆን ገና ካሁኑ ልምከርሽ። አሁን ልጅሽ ውጭ ሄዳለች አይደል እንዴ? በፊት የማይፈልጋትም ሰው ሁሉ አሁን ስልኳን ነው የሚያፈላልገው። ልንገርሽ ካሁኑ ተቃጠቢ። ለምን ቀትኝም? አሁን ልጅሽ አረብ ሀገር ነው ያለችው። አረብ ሀገር ስላለች ብር ይኖራታል በማለት ማይመጣ ወንድ የለም። ተቃጠቢ። አዎ ልጅሽን ራስሽ መርጠሽ ዳሪያት። የምሬ ነው። በአሁኑ ሰዓት ወንዶች ብር ፍለጋ ነው። በአሁኑ ሰዓት ምን አላት እንጂ ምን አለው የሚል ሰው አለ እንዴ? ሴቷን ነው ምን አላት፣ ምን ብር አላት፣ ቤት አላት ብሎ የሚጠይቀው። ስለዚህ ልጅሽ ገና ካሁኑ የምትይዥላትን ነገር ራስሽ በስሜዋ ወን ነገር አድርግላት። ካሁኑ ገና ለአንቺ የሚያስፈልግሽን ነገር አርግ ካለችሽ አርግላት፣ ደስ እንዲላት። አለበለዚያ በቃ የሙራዷን ሚላት እንጂ ይሄ በስልክ ደውሎ
ሞትኩልሽ፣ አበትኩልሽ፣ ፍሬን ለቀኩልሽ፣ ፍሬን ያስኩልሽ የሚለውን ታዩ ብዬሻለሁ። አትስሚያት። ኒካ ይሰርልኝ ስትልሽ ልጁ ማን ነው የት ነው ብለሽ አጣሪ ዝም ብለሽ። በአሁኑ ሰዓት ብር ከበሉ በኋላ ወንዶቹ ይሄዳሉ አላቅሽም ይላሉ፣ ወይንም ሳይናገሩ ዝም ሚሉና ሴቷ ሀገር ስትገባ ጉዳቸው ይወጣል። ወይ ወልዶ ታገኘዋለች፣ ወይ ከአንዷ ሲጃጀል ታገኘዋለች። አይ እሺ አሁን አንቺ ቆይ የላክሻት መሬቱን ሽጠሽው ነው በቃ ወይስ ብድር አገኘሽ? አላገኘሽ? ታዩ ነገም ትገዛልሻለች። ብቻ በጤናዋ ይሁን እንጂ ትገዛዋለች ነገ። አዎ ብቻ አንቺ ብሩን እንዳታጠፉባት፣ ብሩን ስትልክ አታጥፉባት። የምሬን ነው። መጀመሪያም የአረብ ሀገር ሰው እዛ ሄዶ የመጣ ሰው ጤና የለውም ይላል የዚህ ሀገር ሰው። አዎ ልጅሽ እንደዛ እንዳትባል ሙራዷን ጠብቁላት። ኧረ እንደ ጎረቤትሽ እኮ ተቃጥለው ሊሞቱ። ኧረ ተይኝ፣ ኧረ ተይኝ ፋጡማ፣ ተይኝ ፋጡማ፣ ተቃጥለው ሊሞቱ። ተሳካላት ወይ? እንዴት እኛም በለጠች? እንዴት እንዴት ሰው እንደዚህ በሰው ላይ ምቀኛ ይሆናል? ኧረ ወዲያ፣ ኧረ ወዲያ፣ አረግ ምን ነው ምን ነው ምን ነው? እነሱ ብቻ ልብላ፣ እነሱ ብቻ ልጠጣ፣ ልልበስ፣ ልርገጥ፣ እኔ ብቻ ሊመርብኝ ምን ነው? የእነሱስ በዛ። ኧረ ወዲያ። አሁን አባቷ መቼ ነው ከትላንት ወዲያ ነው መቼ ነው ደውላ መሬት ፈልጉልኝ ብላ ነበር እሷ ማለት ነው። ብሩም ብዙ ነው፣ እሷ ከሄደች ትንሽ ጊዜ ነው። ስለዚህ እኔ ደግሞ ልጄ ተረጋጊ፣ ከሄድሽ ትንሽ ጊዜ ነው፣ የሰውም አይነት ጥሩ አይደለም ብዬ ብሩ ከእኔም አባቷም ተመካክረን ብሩን አስቀምጥንላት። እኛ እንደሆነ ምንም አይቸግረንም። አዎ ምንም አይቸግረንም። እርሰት አለን፣ እንዘራለን፣ እናስገባለን። ምን እንፈልጋለን ሌላ? እሷ ሳትሄድም እየኖርን ነው፣ እሷም ሄደች እየኖርን ነው። ምን ጎድሎ? አሁን እሷ ብቻ ይለፍላት ይለፍላት፣ በራሷ ጊዜ በራሷ ጊዜ በቀልቧ ጊዜ እናቴ ዱአ አርግልኝ፣ አባቴ ዱአ አርግልኝ ብላ ስትልክ እንጂ አብጃለሁ እንዴ? ምን ነው አሁን ጎረቤቴ እዛ የልጇን ብር ቅቅጥ ጠርጋ በልታ አሁን ከሰው ቁጭ ብላ ሰው የሰውን እንትን ስትጌጥ ይገርመኛል። እኔ አይወርድልኝም አይወርድልኝም። መጀመሪያ ለራስ ንጹህ ሲሆን ነው እንጂ ሰው ላይ እንትን የሚለው ዝም ብሎ የራሱን ነውር ይዞ እንዴት ነው ሰው ላይ? ኧረ ወዲያ ሄደ። ኧረ ተይኝ እንደው ኧረ ተይኝ። አሁንስ እነሱ ሽንቴ ምሪንዳ ሆኖ ካልጠጣችሁ አላሉም? አረግ ኧረ እንደው እኔማ ከእነሱም ቡና መጠጣት ታውኩኝ እኮ ታውኩኝ። ይቅርብኝ። ቁጭ ቢሉ የሰው ስጋ ነው የሚበሉት። እኔ እንጃ። እኔ ተኝተው ራሱ ሰውን ሳያሙ አይቀሩ በዚህ ሁኔታ ማለት ነው። ሰው እንዴት ነው በዚህ ልክ ምቀኛ የሚሆነው? በዚህ ልክ እኔማ ትቻለሁኝ እኮ አልሄድም፣ አይመጡም ትቻለሁ። ለምን ልጄ ከሄደች በኋላ በቃ እንደዚህ ጥምድ አድርገው ነው የያዙ። ለምን በቃ ሊያልፍልኝ ነው በቃ ያንን በቃ የሆነ ለምን ሳያስቡት በቃ ከነሱ ሊበልጥ መሰላቸው። ኧረ ተይኝ ብቻ ልጄን ባለችበት ቦታ አላህ ይጠብቃት። ስደት ላይ ያሉት ሁሉም አላህ ይጠብቃቸው፣ ለሀገራቸው በሰላም ያምጣቸው፣ ለእናት አባታቸው። አዎ እኛ ሰርተው ሊለወጡ ሊከናቸዋል። እነሱ ተለውጠው በአጭር ጊዜ በደስታ
ይመለሱልን። ልጆቻችን በያሉበት አላህ ይጠብቃቸው፣ ርዝቃቸው ይስፋላቸው። አዎ ሌላ ምን ይባላል ብለሽ ነው እንግዲህ። እኔም አሁን ሰውየው እንግዲህ ባለቤቴ ይመጣሉ። እንግዲህ እርሱ ነው የሚላቸው። እነሱ ሳይመጡ ውስጥ የሚበሉት ነገር ላዘጋጅ። እንደምታውቂው እኔና እሱ ብቻ ነው። እሱ ልጅ ከሄደች በኋላ ሌላ ማንም የለም። እንደምታየው እንግዲህ እንደዚህ ያለ ኑሮ ይቀጥላል። ልጆቹን ባያሉበት ቦታ አላህ ይጠብቃቸው፣ አላህ ይጠብቃቸው። ሌላ ምን ይባላል ብላችሁ